ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች ዜናዎችን በስፋት ይዘናል ተከታተሉን እያልኩኝ የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቅድሚያም አገልጋይ ኃይሉ ዮሐንስና አነጋጋሪው አዲስ መረዳት። አገልጋይ ኃይሉ ዮሐንስ በቅርቡ ከባዩሽ ከበደ ጋር ባደረገው ሰፊ ቆይታ በአስተሳሰቡና በሃይማኖታዊ መረዳት ላይ የመጡ መሰረታዊ ለውጦችን ግልጽ አድርጓል። አገልጋዩ ከማዕረግ ስም ጀምሮ እስከ ቤተክርስቲያን ታሪክ ድረስ ያነሳቸው ነጥቦች በብዙዎች ዘንድ አነጋጋሪ ሆኗል። የቆይታውን ዋና ነጥቦች እንደሚከተለው አቅርበናል። አንደኛ፣ ፓስተር ተብዬ መጠራት አልፈልግም። ኃይሉ ፓስተር የሚለው መጠሪያ ሸክም እንደሆነበትና ነፃነቱን እንደሚነጥቀው ገልጿል። መጽሐፍ ቅዱስ የሚያስተምረው ሁሉ ፓስተር አይደለም ያለው አገልጋዩ ያልሆነውን መጠሪያ ተሸክሞ ከመገደብ ይልቅ በስራው መታወቅና ከተራው ሰው ጋር በነፃነት መሳቅና መጫወት እንደሚመርጥም ተናግሯል። ሁለተኛ፣ በአሁኑ መረዳቴ ቢሆን ከኦርቶዶክስ ቤተክርስቲያን አልወጣም ነበር። አገልጋይ ኃይሉ የቤተክርስቲያንን ታሪክና የቀድሞ ሐዋርያ አባቶችን ሕይወት ወደ ኋላ ሄዶ ማጥናቱን ገልጾ የኦርቶዶክስ ቤተክርስቲያን መሠረታዊ ክርስትና እምነት የጠበቀች መሆኗን አምኖ እንደሚቀበል ተናግሯል። በአሁኑ ሰዓት በኦርቶዶክስና በፕሮቴስታንት እምነቶች መካከል ምንም አይነት ልዩነት እንደማይታየውም በድፍረት ገልጿል። ሶስተኛ፣ ሲኦልና የእግዚአብሔር ፍቅር። ሌላው አነጋጋሪ ነጥብ ስለ ሲኦል ያለው አመለካከት ነው። እውነተኛውና አፍቃሪው እግዚአብሔር ሲኦል የለውም የሚል የግል መረዳቱን ያጋራው ኃይሉ ይህንን ከፈጣሪ ፍጹም ፍቅር ጋር አያይዞታል። አራተኛ፣ የግል ነፃነትና ማህበራዊ ህይወት። አገልጋዩ ከሃይማኖታዊ ኮንፊውመንት ወይም አጥሮ ወጥቶ እንደ ማንኛውም ሰው ማህበራዊ ህይወቱን መምራት እንደሚፈልግ አጽንኦት ሰጥቷል። በቃለ መጠይቁ አጠቃላይም በቅንነቱና በደግነቱ በአሜሪካ የሚታወቀውንና የአርቲስቶች ወዳጅ የሆነውን አይንዬ የተባለ ጓደኛውን በማድነቅ ምስጋና አቅርቧል። ይህ የአገልጋይ ኃይሉ ዮሐንስ አዲስ አቋም በሃይማኖታዊ ተቋማት መካከል ያለውን ግንብ የሚያፈርስና ወደ ሰፊው የሰውነትና የፍቅር ራዕይ የሚያደላ መሆኑን ብዙዎች እየገለጹ ይገኛሉ።